የአሜሪካ የጭነት መኪኖች ከአውሮፓ የጭነት መኪኖች ለምን የጋቢና ቅርጻቸው ይለያያል? ኢትዮጵያ ውስጥ የምናያቸው የጭነት መኪኖች የጋቢና ቅርጻቸው ለምን እንደሚለያይ ጠይቀው ያውቃሉ? አንዳንዶቹ እንደ ሲኖትራክ ጋቢናቸው አጭር ነው፣ አንዳንዶቹ ደግሞ እንደ ማክ ጋቢናቸው ወደፊት የወጣና ረጅም ነው። ልዩነቱ የውበት ሳይሆን የመኖርና የመትረፍ ጉዳይ ነው። የአውሮፓ መንገዶች እጅግ ጠባብና መታጠፊያቸው ደግሞ አስቸጋሪ በመሆኑ የጭነት መኪኖቹ አጭር ጋቢና እንዲኖራቸው ተገደዋል። ይህ ዲዛይን ሾፌሩ በቀጥታ ከመኪናው ጎማ በላይ እንዲቀመጥ በማድረግ የፊቱን መንገድ በቅርብ እንዲያይና በጠበቡ መታጠፊያዎች ላይ ሳይጋጭ በቀላሉ እንዲያልፍ ይረዳዋል። ከዚህም ባለፈ በአውሮፓ ሕግ የመኪናው አጠቃላይ ርዝመት ጥብቅ ገደብ ስላለው ጋቢናው አጭር መሆኑ ሕጉን ሳይጥሱ ከፍተኛ መጠን ያለው ጭነት ለመያዝ ሰፊ ቦታ እንዲገኝ ያስችላል። በአሜሪካ መንገዶች ልክ እንደ ሰማዩ ሰፊና ክፍት በመሆናቸው የጭነት መኪኖቹ ጋቢናቸውን አጭር ማድረግ ሳያስፈልጋቸው እንደ ልብ ረጅም ጋቢና ሆነው እንዲሰሩ ዕድል አግኝተዋል። ይህ ወደፊት ወጣ ያለ ግዙፍ አፍንጫ አደጋ በሚፈጠርበት ጊዜ ለሹፌሩ እንደ ጋሻ በመሆን ሕይወቱን ከመታደጉም በላይ ሞተሩን ለመጠገን ጋቢናውን መገልበጥ ሳያስፈልግ ፊቱን ብቻ በመክፈት እንደ ልብ ለመስራት ያስችላል። ከጥገናው ባለፈ ሹፌሮች ረጅም ርቀት ስለሚጓዙና መኪናው ቤታቸው በመሆኑ ይህ ረጅም ጋቢና ውስጥ እንደ ሆቴል ክፍል የሚቆጠር ሰፊ መኝታ ቤትና ሁሉንም አይነት የቅንጦት ምቾቶች አካቶ ተገንብቷል። በአጭሩ የመኪናው ጋቢና ቅርስ የሚነግረን የተሰራበትን አገር የመንገድ ሁኔታ ነው።